የሰዓቱን ሰበር ዜናዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዚህ የመረጃ ሰዓት የአማራ ክልል ወቅታዊ ሁኔታን የተመለከቱ እንዲሁም ከትግራይ ክልል ጋር በተያያዘም አዲስ የተሰማ ሰበር ዜና አለ። እንዲሁም በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት አሁን ፊቱን ወደ ጦርነት ሊያዞርም ይመስላል። በጉዳዩ ላይ አዳዲስ የደረሱን ሰበር ዜናዎች አሉ። እስከ ፍጻሜው ስትቆዩ ሙሉ መረጃውን የምናደርሳችሁ ይሆናል። የኤርትራ ሚዲያዎች ወታደራዊ ትንተናን እየሰጡ ነው። የኤርትራ ቴሌቪዥን ሰሞኑን በኢትዮ ኤርትራ ጦርነት ወቅት የተሳተፉ የእግረኛ ጦር አዛዦች፣ የአየር ኃይል አብራሪዎች፣ የሜካናይዝድ ጦር መሪዎችን በማቅረብ ዝርዝር የውጊያ ትንተና እየሰጡ መሆኑ ተመላክተዋል። በኢትዮ ኤርትራ ጦርነት ወቅት የተሳተፉ ወታደራዊ መሪዎችና ወታደሮች በጦርነት ወቅትም የተሳተፉባቸውን የውጊያ ቦታዎችን በመጥቀስ ምን አይነት የውጊያ ስልት እንደተካሄደ አጠቃላይ የጦርነቱን ወታደራዊ አስተላለፍና የውጊያ ስልት እንደ አዲስ እየተነተኑ ይገኛሉ። አሁን ላይ ኢትዮጵያም ጦሯን አስጠግታለች። ኤርትራም ከፍተኛ ቁጥር ያለው ጦሯን ወደ ድንበር እያስጠጋች ትገኛለች። ምናልባትም የጦርነቱ መጀመር አይቀሬ የሆነ ይመስላል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ምክር ቤት ላይ ቀርበው በዚህ ጉዳይ ላይ ተጠይቀው ምላሽ የሰጡ ሲሆን በሰላም አማራጭም ይሁን ወይ ካልሆነ ደግሞ በኃይል ኢትዮጵያ ወደብ ማግኘቷ የግድ ነው የሚል ምላሽን ሰጥተው ነበር። በመሆኑም በሰላማዊ መንገድ ሰጥቶ በመቀበል በተለይም ካሁን በፊት ሲገለጽ እንደነበረው ኤርትራ ከኢትዮጵያ አየር መንገድ ድርሻ ኑሯት የወደብ ለኢትዮጵያ የወደብ አገልግሎት እንድትሰጥ ወይም ወደብ ኢትዮጵያ ማግኘት እንድትችል ሰጥቶ በመቀበል አይነት መርህ ተሞክሮ ነበር። ይህ ስላልተሳካ ግን የኃይል አማራጭ ምናልባትም ብቸኛው አማራጭ ሊሆን እንደሚችል ነው በርካቶች በጉዳዩ ላይ አስተያየታቸውን እየሰጡ የሚገኙት። ከዚሁ ጋር በተያያዘም የኢትዮጵያ መንግስት ወታደሮቹን በኤርትራ ድንበር አዋሳኝ አካባቢ ማስፈር መጀመሩ ተገለጸ። በኢትዮጵያና ኤርትራ መካከል ውጥረቶች ተባብሰው መቀጠላቸውን ተከትሎ ጦርነት እያንዣበበ መምጣቱን በርካታ ምልክቶች እየታዩ መሆኑን ትልልቅ የሚዲያ አውታሮችም እየገለጹ ይገኛሉ። የኢትዮጵያ መንግስት ከመጋቢት መጀመሪያ ጀምሮ ታንኮችና ወታደሮችን በኤርትራ ድንበር አቅራቢያ ማስፈር መጀመሩን የተናገሩት የመረጃ ምንጮች የሁለቱ ሀገራት ወታደሮች ፊት ለፊት ሊጋጠሙ ይችላል የሚል ስጋት እያየለ መጥቷል በማለት ላይ ናቸው። ያለፈው መስከረም ወር አስመራ የሚገኘው የኢትዮጵያ አየር መንገድ የባንክ ሂሳብ ታግዷል በማለትም በረራ ማቆሙን የሚያስታውሱ ታዛቢዎች የኤርትራ መንግስት እድሜያቸው ከ60 ዓመት በታች የሆናቸው ዜጎችና ለተጠባባቂ ሰራዊቱ የክተት አዋጅ በማወጅ ለጦርነት እየተዘጋጀ እንደሚገኝም በአስረጅነት ያነሳሉ። በኤርትራ ውስጥ ተመሳሳይ ወታደራዊ እንቅስቃሴ መኖሩንም ከሳተላይት የተገኙ ምስሎችም አረጋግጠዋል። በኢትዮጵያ በኩል ቀጥተኛ የባህር በር መጠቀም ፍላጎት እያየለ መምጣቱን ኤርትራን ስጋት ውስጥ የከተታት ቢሆንም በትግራይ ክልል በህወሓት ውስጥ የተፈጠረው መከፋፈልና በአማራ ክልል ያለው የፋኖ ወታደራዊ እንቅስቃሴዎች እየመጣ ላለው ጦርነት እርሾ ሆነውም እያገለገሉ ነው ተብሏል። በሁለቱ ሀገራት መካከል የሚነሳው ጦርነት የአፍሪካ ቀንድን ሊያተራምስ ይችላል የሚሉት የአልጀዚራና የአናዶል ኤጀንሲ የዜና ምንጮች በኤርትራ በኩል ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች በበኩሏ ከኢትዮጵያ ጎን ተሰልፈው ቀጠናው ላይ ተጽዕኖአቸውን ለማጉላትም ሊፋለሙ ይችላሉ በማለትም በማስጠንቀቅ ላይ ይገኛሉ። ይህ በእንዲህ እንዳለ ወደ ተከታዩ ዜና ስናልፍ በአማራ ክልል በተለያዩ አካባቢዎች አሁንም በፋኖ ኃይሎች እንዲሁም በመንግስት የጸጥታ ኃይል መካከል የሚካሄደው ውጊያ ተጠናክሮ እንደቀጠለ ነው። የፋኖ ኃይሎች በተለያዩ አውደ ግንባሮችም ታላቅ ድልን እያስመዘገቡ ከፍተኛ ቁጥር ያለውን የአገዛዙን ኃይል እየማረኩ ከነትጥቁ እየተረከቡትም እንደሚገኙ ከተለያዩ ግንባሮች የደረሱን መረጃዎች አረጋግጠዋል። ይህ የሆነ ባለበት ሁኔታ ላይ ከፋኖ ጋር ከድርድር ጋር በተያያዘ አዲስ መረጃ ወጥቷል። የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካይነት ድርድር እንዲደረግ መንግስት ፈቃደኛ ነው ተባለ።
በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድር እንዲያደርጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታወቀ። የምክር ቤቱ ሰብሳቢ የሆኑት አቶ ያየሂራድ በለጠ ምክር ቤቱ 2 ዓመት ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑንም ለዶቼ ቬለ ገልጸዋል። በዚህም በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጥር ዝግጁነቱን በተደጋጋሚ ገልጿል። በፋኖ ወገኖቻችን በኩልም በመናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናልም ብለዋል። አንደኛው ሌላኛውን ያለማመን አዝማሚያ ለውይይት የሚደረገውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑን ለማስወገድ የፋኖ ኃይሎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነቱን ማሳየቱንም ጠቁመዋል። ይህንን አስመልክቶ ከአብዛኞቹ የፋኖ ኃይሎች ጋር ውይይቶችን እንዳደረጉ የገለጹት አቶ ያየሂራድ ከፋኖ አመራሮች ምላሽ በመጠባበቅ ላይ መሆናቸውን አመልክተዋል። የአማራ ክልል የሰላም ምክር ቤት በክልሉ በሚንቀሳቀሱት የፋኖ ኃይሎችና በመንግስት መካከል እየተካሄደ የሚገኘውን ጦርነት በውይይትና በድርድር ለመቋጨት የአመቻችነት ሚናውን እንዲወጣ ሰኔ 18 ቀን 2016 ዓ.ም መመስረቱ ይታወሳል። ወደ ተከታዩ ዜና ስናልፍ በትግራይ ክልል የተፈጠረው መከፋፈልና ውዝግብ እጅግ አስከፊ የሚባል ደረጃ ላይ ደርሷል። ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የፌዴራል መንግስቱ የጊዜያዊ አስተዳደሩን ስልጣን በማራዘም ዙሪያ ብቻውን እየሰራ ይገኛል በማለትም ማምሻውን ባወጣው መግለጫ ላይ ከሷል። ጊዜያዊ አስተዳደሩ የፕሪቶሪያ የግጭት ማቆም ስምምነት ውጤት እንጂ የፌዴራል መንግስቱ ብቸኛ ውሳኔ አይደለም ያለው ቡድኑ ለጊዜያዊ አስተዳደሩ አዲስ ፕሬዝዳንት በመሾም ዙሪያ በቅርቡ ከፌዴራል መንግስቱ ጋር ውይይት መደረጉና የቡድኑ ማዕከላዊ ኮሚቴ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጄኔራል ታደሰ ወረደ በጌታቸው ረዳ ምትክ በፕሬዝዳንትነት እንዲሾሙ መወሰኑንም ገልጿል። ሆኖም ከጠቅላይ ሚኒስትር ጽህፈት ቤት ዛሬ የቀረበው የእጩ ፕሬዝዳንት ጥቆማ ጥሪ ይህንኑ የህወሓት ውሳኔ ችላ ብሎታል በማለትም ቡድኑ ወቅሷል። ቡድኑ አያይዞም የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ እንዳልሆነ በመጥቀስ የእጩ ፕሬዝዳንትነት ጥቆማ ጥሪ የፕሪቶሪያውን ስምምነት ስለሚጥስ ተቀባይነት የለውም በማለትም ውድቅ አድርጓል። ቡድኑ ይህንን መግለጫ ያወጣው ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለጊዜያዊ አስተዳደሩ እጩ ፕሬዝዳንትነት ጥቆማ እንዲሰጡ መጠየቃቸውን ተከትሎ ነው። አሁንም የነደብረጽዮን ቡድን እያፈነገጠ የፌዴራል መንግስቱን ውሳኔዎች አልቀበልም እያለ ምናልባትም ጦርነት የፈለገም ይመስላል። የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸውን አጫጭር መረጃዎች በዚህ መልኩ አስደመጥናችሁ። አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። ከሰዓታት በኋላ በሌሎች አዳዲስ ዜናዎች መልሰን እንገናኛለን። በያላችሁበት መልካም ጊዜ